አሁን ላይ ደግሞ የደም መስጠት የደም መለገስ ፕሮግራም የተካሄደ ነው። የቤተክርስቲያናችን መሪም እንግዲህ ደም እየሰጠ ነው። ዘኒ እንዴት አለ? አይ ዛሬ እንግዲህ ሁለት ፕሮግራም ነበረ። አንድ የጥምቀቱ ፕሮግራም ተጠናቋል። ምን ያህል ሰው ተጠመቀ ዛሬ? እግዚአብሔር ይመስገን አጠቃላይ ከ190 ሰው በላይ ተጠምቀዋል። ትላንትም የተወሰኑ ሰዎች ነበሩ። ዛሬ ከ180 ሰው በላይ ተጠምቀዋል። ዛሬ ከ180 ሰው እና አሁን ደግሞ እንደምንመለከተው የደም ልገሳ ፕሮግራም ላይ ያለ ነው። አንተም ደም እየለገስክ ነው እና ለተከታታይ ይሄን ፕሮግራም የደም መለገሱም የጥምቀቱም እንግዲህ ለቤተክርስቲያናችን ለረጅም ጊዜ ሲካሄድ ነበርና እንዲህ ቀጥሎ እንዲሄድ ያደረገው ነገር ምንድነው? ይሄ ደም መለገሱም ደግሞ በቤተክርስቲያናችን ተደጋጋሚ ጊዜ ተደርጓልና እሱም የተለየ ምክንያት አለው። እግዚአብሔር ይመስገን ዛሬ 20ኛ ዙር አጠመቅን። 17ኛ ዙር ደቀ መዝሙር አስመረቅን። 17ኛ ዙር ደም እየለገስን ነው። የደም ልገሳ 17ኛ ጊዜያችን ነው ስንለግስ። እግዚአብሔር ይመስገን በጣም ትልቅ ስራ ነው የሰራው። ተባረክ ዘኒ ይመስገን። የተረፍነው በደም አይደል? አዎ ልክ ለዛ ነው እኛም ደግሞ ደም እየለገስን ለተቸገሩ ለመድረስ ነው። ምናልባት ፕሮግራሙ ሁለቱም አንድ ቀን ላይ መሆኑ የሚያይዞ ነገር አለ ታስቦበት ነው። ብዙ ጊዜ ደም የምንለግሰው የሆነ ኢቨንት በኖረ ቁጥር ነው። ሰዎች በተለያየ ምክንያት ለዛ ፕሮግራም ሲመጡ ተያይዞ ደም ይለግሳሉ። ስለዛሬም ደቀ መዝሙር ምርቃት፣ ለጥምቀት ከዛ ደግሞ አያይዞ ልገሳው። ተባረክ ሰው ተባረክ። ቴንክ ዩ በርቱ።